እናት የሌለችበት ቤት ለምን ያሳዝናል? እንደኔ ታዝባችሁ ከሆነ እናት የሌለችበት ቤት በቁሙ እያለ የፈረሰ ቤት ነው። የኑሮ መላ ያለው በእናት እጅ ነው። ብዙ ጊዜ አባትና ኑሮ የሚተዋወቁት በስም ብቻ ነው። በትዳር ውስጥ አባት ምልክት ነው። የቤት ምሰሶና መሪዋ ግን እናት ናት። ታዝባችሁ እንደው እናት ስትሞት የብዙ ሰው ጎጆ ያዘምማል። እናት የሌለችበት ቤተሰብ በአካል አንድ የሆነ ቢመስልም በመንፈስ ግን ይበተናል። የቤቱ ግርማ ይቀዘቅዛል፣ ምሰሶ ይናጋል። ያ ቤት ምን ግንብ ቢያጥረው፣ ምን ቤተ መንግሥት ቢያህል እናት የሌለችበት ሲሆን ግን ቀትሩ ቀላል ነው፣ ኦና ነው። አንዳንዴ እናት ሙታ ለቅሶ ስትሄዱ ታዝባችሁ እንደው ሚስቱ የሞተችበት ወንድ ቁጭ ብሎ ሲያለቅስ አይታችኋል? በጣም ያሳዝነኛል። ብዙ ባል ሚስቱን እንዳጣበት ቀን ያህል በሕይወቱ ቀን አይጎርልበትም። ልጆች ራሳቸውን ችለው ከቤት ሲወጡ፣ እናትና አባት ብቻቸውን ሲቀሩ፣ ባል ከሚስቱ ሌላ ሕይወት አልባ ነው። ያ ቤት ከነ ሙሉ ግርማው የሚኖረው እናት እስካለች ድረስ ነው። ልጆችም በየበዓሉ በአዘቦቱ ደስ ብሏቸው የሚሰባሰቡት የቤቱ ዋርካ እናት ስትኖር ነው። እናት የሌለችበት ቤት ለባል ቀርቶ ለልጆችም ሰቀቀን ነው። ገና ለወግ ያልበቁ ልጆች ባሉበት ቤት ደግሞ የቤቱ አውራ ስትለይ ሕይወት መያዣ መጨበጫ ታጣለች። አባት የሚፈተነው ያኔ ነው። እናት በጎደለችበት ቤት አባት የልጆቹን መንፈስና አንድነት አስተካክሎ እንደነበረ ለማቆየት ፍጹም ኃይል የለውም። አባት ብቻውን የቀረ ጊዜ እንኳን ልጆቹን ሊሰበስብ ራሱ ሰብሳቢ ፈላጊ ነው። ልጆች በፍቅር የሚዋደዱት፣ በደስታና በችግር የሚሰባሰቡት፣ በሐሳብ አንድ የሆኑት በአብዛኛው እናታቸው ስትኖር ነው። ሲጣሉ እንዳመላቸው ተቆጥታ መክራና አስተምራ፣ አንዳንዴም ጡቷን ይዛ ለምናና አስታርቃ፣ በርግማኗም ቢሆን አስፈራርታ ልጆቿን በፍቅር አንድ አድርጋ የምታኖር እናት ብቻ ናት። አባት ከቁጣና ጩኸት በቀር ይህንን ጥበብ አልተካነው። ታዝባችሁ ከሆነ ሚስቱን ያጣውን ዘውዱን እንደተነጠቀ ንጉሥ ቀልብ ርቆት፣ ሐሳብ አጎብጦት፣ ሐዘን ፊቱን አጠይሞት፣ ደስታ ቢስ ሆኖ ታዩታላችሁ። ቢያስመስልም እውነቱ ግን ይህ ነው። ዕድሜው ገፋ ሲል ደግሞ ኰትኳቹ እንደረሳው ተክል እያያችሁት ሲጠወልግ ትታዘባላችሁ። ዕድሜው ፀሐይ የምትጠልቀው ያኔ ነው። ለዚህም ነው ወንድ ልጅ የሚያሳዝነኝ። ጥገኛ ፍጡር ነው። የሕይወት ደስታ የተቋጠረችበት አቁማዳ ያለው በሚስቱ እጅ ነው። ሚስቱን አጥቶ የቀን የመሸበት ዘመን ጨለማ የሆነበት በራፍ ላይ ቁጭ ብሎ ወጭ ወራጁን እንደሚያያባት የሚያሳዝነኝ ሰው የለም። ቤተሰብ የሀገር መሠረት ነው። እናት ደግሞ የቤተሰብ መሠረት ናት። ቤት ታቆማለች፣ ቤተሰብ ትሰበስባለች፣ አገር ታጸናለች። ቤት እንዳይፈርስ ሀገር ጸንታ እንድትቆም እናት ዕድሜዋ ይርዘም